የትግራይ ክልላዊ መንግስት ነው የሚሰራው። ኦሮሚያም ፍላጎት አለኝ ይላል። የኦሮሚያ ክልላዊ መንግስት ነው የሚሰራው። በእኛ የሚደገፍ ድጋፍ ካለ እንደግፋለን። ግን ያ የአዲስ አበባ ስራ ነው። ለምን አዲስ አበባ ሰራ? አዲስ አበባና ክልሎች አንድ አይደሉም። ኦሮሚያና ትግራይ ተደምሮ ምናልባት አማራም ተደምሮ የአዲስ አበባን ያክል ገቢ የላቸውም። ያው በነበረው የከተማ ስሪት አዲስ አበባ የተሻለ ገቢ ያለው የተሻለ ሀብት አለው። በዚያው ልክ ልማቱ ይታያል። እዚህም ግን በጣም ብዙ ችግር አለ። ገና ብዙ ስራ ይጠበቅብናል። ትናንት ያያችሁት ነገር እኔ መመክረው እንደ ወንድም መመክረው በተለይ በማስተዳደር ያላችሁ ሰዎች ትግራይ ህዝቡ በጣም ብርቱ ነው፣ ይሰራል። ሀብታምም የትግራይ ሀብታም ይባል እውነት ለመናገር ለልማት ሲባል የትም ቦታ በደስታ ነው የሚሰጠው። ሀብታሙም አስተባብረን ወጣቱም አስተባብረን ብዙ ነገር መስራት ይቻላል ትግራይ ውስጥ። አሁን የመቀሌ ከንቲባ እዚህ አለ፣ ምክትል ከንቲባ፣ ያንተ ፕራይመሪ ስራ የሚሆነው መቀሌ ላይ እንዴት ወጣት አስተባብሬ ድንጋዩ እዛ አለ፣ ወጣቱ ስንት ሰው አለ እዛ የሚሰራ እንዴት ቀይረዋለሁ መሆን አለበት። ሌላ ፖለቲካ አያስፈልግም። ስራ ትንሽ ስንሰራ ትንሽ ስናሳየው ህዝቡ ገንዘቡ ጊዜው ሰጥቶ ያግዘናል። መስራት ነው። ካልሰራን ግን ዝም ብለን አሁን ህዝብ ሰብስበን ተጎድተሃል ተፈናቅለሃል ምናምን ብንለው አብረን እናለቅሳለን እንጂ ችግሩን አንፈታም። ያ መፈጠር የለበትም። ግን ስራ ደግሞ ባህሪው ብዙ ነገር መተው ይፈልጋል፣ ድካም ይፈልጋል። በዚያ መንገድ ጌታቸውን ብታግዙት፣ አብርሃም እዚህ ያለ ቢያግዝ፣ እዚህ ያሉ ባለሀብቶች የትግራይ በጣም ብዙ በድርድር ትናንትና በየቀኑ 70 80 ምናምን ይሰጣል ከሁሉም ክልል። ቤኒሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከ3 ወር በፊት ደግሞ ታውቃላችሁ እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል ብቻ ነው እንዴ? አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው ዕውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በላይ ማስተዋል ምን ከየት አመጣለሁ? አድርገናል እኮ እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን እኮ ኦሮሚያ አመራር እኮ ናቸው። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም ለኔ አይደለም ለኢትዮጵያ ሲባል ጠቅላይ ሚኒስትርነትሳ እሱ ነው ጸቡ ካላችሁኝ እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። ሁለተኛው እሱ ነው።